በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃችሁ። ሰላም ሰላም፣ እንዴት ናችሁ? ዩቲዩብ ተከታታዮች ከእግዚአብሔር ይመስገን ሰላም ነው። ዛሬ አጭር መልእክት ነው ላስተላልፍ የመጣሁት። ማስተር አብነት ታሟል እና ለሱ በየሃይማኖቶች ጸልዩ ነው። እግዚአብሔር ይማረው። በጣም የዋህና ለስንት ችግረኛ የደረሰ ሰው ነው እና እግዚአብሔር ደግሞ ጨርሶ እንዲምረው ከሀገር ውጭ ወጥቼ ይታከማለሁ እያለ ነው እንደሰማችሁት። እግዚአብሔር ጨርሶ ይማረው በየሃይማኖታችሁ። እሱም እንዳለው ጸልዩልኝ ያለው ለእኔ የሚያስፈልገኝ ጸሎት ብቻ ነው ብሏል። ጸሎት አድርጉለት። እግዚአብሔር ብሎ የድሆች አባት ነው እና እግዚአብሔር ይማረው። ስንትን ከመንገድ ላይ ያነሳና የስንቱን እንባ የጠረገ ነው። እግዚአብሔር ጨርሶ እንዲምረው እና በሕክምናውም ፈጣሪ ረድቶት በሰላም እንዲታከም እና ወደ ሀገሩ እንዲመለስ ጸሎት አድርጉለት። እና በቃ እኔ የእውነት እሱን ነው ያየሁት። እንደዚህ ሰው ሲወደው ማለት ነው። ሰው ይውደዳችሁ በቁሙ ሳይሆን በቃ የሰው መውደድ ምን ያህል እንደሆነ ያየ ሰው እኔ አላየሁም እንደሱ። ሁሉም ሰው ከሀገር ሙሉ ከኢትዮጵያ ውጭ የሚኖሩ ሰዎች እንደ ማስተር አብነት ያዘነለት እና በቃ ድጋፍ ያገኘ ሰው የለም። ድጋፍ ስላቸው በቃ እግዚአብሔር ይማረህ፣ እግዚአብሔር ይማረህ፣ በየእምነታቸው ፈጣሪ ይማረህ። ሁሉም እንደዚያ ነው ያለው ማለት ነው። እና ጥሩ መስራት ለራስ ነው። ጥሩ ስንሰራ ፈጣሪ ይደግፈናል፣ ሰውም ደግሞ ይደግፈናል። ለጊዜው መጥፎ ሰርተን ብንታወቅም ግን ደግሞ በጥሩ ከሆነ ያ ጥሩነታችን እስከ መጨረሻ ይከተለናል ማለት ነው። እና እግዚአብሔር ደግሞ ጨርሶ ይማረው። ግን እኔ በጣም ነው በቃ ደስ ማለት ሰው ከጎኑ መሆኑ ደስ ነው ያለኝ። አንዳንድ ሰው አሁን ታሞ እንኳን ይረገማል ምን ይላል። እሱ ግን ከልጅ እስከ አዋቂው እግዚአብሔር ይባርህ እያለ ሁሉም ጸሎት እያደረገለት ነው። እና በተቻላችሁ መጠን እናንተም ጥሩ ነገር ለመስራት ሞክሩ ነው ብሎ እና ጸልዩለት። እኔ በጣም ነው ያዘንኩት። ማለት ጥሩ የሚሰሩ ሰዎች አይበረክቱም፣ ግን ቢሆንም ደግሞ እግዚአብሔር እሱ ገና ወጣት ነው፣ ገና ልጅ ነው፣ ብዙ ነገር መስራት የሚችል ነው። ያው እግዚአብሔር በስራው አይሳሳትም እና ፈጣሪ ይማረው ነው የሚባለው። ሌላ ምንም አይባልም። ደግሞ ተስፋ እናደርጋለን እንደሚምረው እና እንደሚመለስ በሰላም ወደ ሀገሩ ተመልሶ ችግረኞችን መልሶ እንደሚረዳ ተስፋ እናደርጋለን። ፈጣሪ አብሮ ይከተለው እና አንዳንድ ደግሞ በስሙ እየተከፈቱ አሉ እና የተሳሳተ መረጃ በኤኤ እንትን እየተባሉ የሚቀናበሩ ቪዲዮዎች አሉ። ከእነሱ ተጠንቀቁ እሺ። የውሸት ነው። ጎፈንድሚ ደግሞ አንድ ዩቲዩብ ላይ አይቻለሁ። ጎፈንድሚ ለማስተር አብነት እንክፈትለት እንራዳ ምናምን ብሎ ማለት ነው የተከፈተ አካውንት እና እነሱን ደግሞ እንዳትበሉ፣ የውሸት ነው እሱ። ምንም ብር አልፈልግም ጸሎት ብቻ ነው የምፈልገው ብሏል። እና ገብታችሁ እውነት መስሏችሁ እንዳትበሉ፣ ከእነዚህ ከሀሰተኛ ከአጭበርባሪዎች ተቆጠቡ። ብራችሁን እንዳትበሉ። የማስተር አብነት ለእሱ የተከፈተ ጎፈንድሚ መስሏችሁ እንዳታዋጡ ልላችሁ ነው። እሱ ምንም አይነት የጎፈንድሚ አልተከፈተለትም እና አልፈልግም የብር መዋጮ፣ ጸሎት ብቻ አድርጉልኝ ብሏል። ጸሎት አድርጉለት። በተረፈ እግዚአብሔር ይማረው እያልኩ ጥሩ ምኞቴን እገልጻለሁ ማለት ነው። ደግሞ ከጭንቅላቱ ደም ተቀዳ ምናምን እየተባለ ካያችሁ ቲክቶክ ላይ የተሰራጨ እንትን አለ ማለት ነው። ቪዲዮ ሐኪም ቤት ገባ ምናምን፣ ሐኪም ቤት ገብቶ ደግሞ ወደ ውጭ ሊሄድ ፕሮሰሱ ተሳክቶለታል እየተባለ የተሰራጨ ቪዲዮ አለ። እሱን ተሸውዳችሁ ደግሞ እውነት እንዳይመስላችሁ። እሱ አሁን ገና እንቅስቃሴ ምንም አላደረገም። ወደ ውጭ ሊሄድ አስቧል፣ ግን ኤርፖርት ምናምን አልገባም። ኤርፖርት ላይ እየገባ ቪዲዮ እና ፎቶ እየተቀናበረ እየተላከ ስለሆነ እሱ የኤኤ ነው። እሺ እንዳትሸወዱ ማለት ነው። በተረፈ በቃ እግዚአብሔር ከእሱ ጋር ይሁን። እንደው ለሕፃን ልጁ ሲል ራሱ ይማረው። ስንት በሱ እጅ ከጎዳና ላይ እየተነሱ አሉ እናት አባቶች። ፈጣሪ እግዚአብሔር ይማረው። እናንተም ጸሎት አድርጉለት በየሃይማኖታችሁ። ሰላም ሆኖ ደግሞ ወደ ሀገሩ እንደሚመለስ ተስፋ እናደርጋለን።
በተቻላችሁ መጠን ሁላችሁም ሰላም ለመስራት ጥሩ ለመስራት ሞክሩ። ጥሩ የሰራ ሰው መቼም ወድቆ አይወድቅም። ብዙ ጥሩ ነገር ከትንሽ መጥፎ ማለት ነው። ትንሽ መጥፎ ሰርታችሁ ከምትታወቁ ብዙ ነገር ጥሩ ሰርታችሁ ብትታወቁ ይሻላል። ለምን እንዲህ እንደምን ትንሽ ነገር ጥሩ መጥፎ ስትሰሩ ባንዴ ቫይራል ሊወጣ ይችላል ቪዲዮአችሁ። ግን ደግሞ ያ መጥፎ ነገር ምንም ዋጋ የለውም። ጥሩ ሰርታችሁ ደክማችሁ ምናልባት አንድ ቀን ፈጣሪ ዋጋችሁ ሊከፍላችሁ ይችላል ማለት ነው። ስለዚህ እግዚአብሔር ጥሩ መንገድ እንድንከተል ይርዳን። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ቪዲዮን እስከ መጨረሻው ተከታተሉት። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አዶናይም ስለሱ ምን እንዳለ እንደተገናኘ ወርቷል። አዶናይም እናዳምጥና እንመለስ። ሰብሰብ ያሉትን እንሰማለን ማለት ነው። እያዳመጣችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ሀሳባችሁን መልካም ምኞታችሁን ግለጹለት፣ ፈጣሪ እንዲመራው። ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት። የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው፣ ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብሏችኋል። because የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅ የለበትም፣ እንደው መደሰት ነው ያለበት። ማስተር አብነት እስካሁን ላደረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ፣ አዎንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል
እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ አንድ እናምነው ነገር አለ። እግዚአብሔር ሁሉን እንደሚችል የውስጤን ህመም እሱ እንደሚፈውስ ሰው ፊትን ያያል፣ እግዚአብሔር ልብን ያያል። ቪዲዮን እስከ መጨረሻ ተከታተሉት። በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃችኋል። ሆነም እናንተ ምስክሮቼ ናችሁ። እግዚአብሔር ልጅ እፈልግሃለሁ ለሌላ አገልግሎት ብሎ ቢጠራኝ እንኳን እግዚአብሔር ለኔ የሰጠው ሁሉ ለድሃው ይሆናል። ታዲያ ከኔ ምን ተማራችሁ? ገንዘብ አለ፣ ስልጣን አለ፣ ስም አለ፣ ሁሉ ነገር የሚቀር ነው። ሁሉን ነገር የምትተውት ነው። የሆነ ጊዜ ከበድ ብሎ ሲመጣ፣ የሆነ ጊዜ ጫንቋችሁ፣ የሆነ ጊዜ ሁሉ ነገር ተሰብስቦ ሲመጣ ሁሉ ነገር አንድ ይሆናል። የምንሄደው ወደ እግዚአብሔር ጋር ነው። ያለንን ነገር ሰብስበን ወደ ሰማይ ይዘን አንሄድም። የተሰጠን ኪሳችን ሙሉ የሆነው፣ ቤታችን ሙሉ የሆነው፣ አካውንታችን ሙሉ የሆነው እግዚአብሔር ለሌሎች ለሌላቸው እንድንሰጥ እንጂ እንድትጠቀሙበት አይደለም። ባላደራዎች ናችሁ። ለእግዚአብሔር ቤት የተሰጣችሁን ስጡ፣ ድሃውን መግቡ። በየሆስፒታሉ ታሞ ገንዘብ በማጣት ምክንያት ለሚሞቱ ሰዎች ገንዘብ ስጡ፣ ይታከሙ። እግዚአብሔር ደግሞ በእጥፍ ይሰጣል። ገለ ያሉ ሰዎችን ስትጠይቃቸው ሌላ ነገር እኮ አይጠይቁህም። ምግብ ነው በቃ ምግብ ነው የምትባለው። እና ተርባ አንተን አብልታ አንተን አጠጥታ አንተን አቅፋ አንተን ይሄን ደረጃ አድርሳ አሳድጋ እናት ተራብኩ ስትል የሚሰማህ ያል ስሜት ደግሞ እጅጉን በጣም ይከብዳል። እኔ በጣም ብዙ ሰዓት ላይ የሚያዝንባቸው ብዙ ነገሮች አሉ። በጣም ውስጥ የሚሰበረው እናት ቁጭ ብላ ስትለምን ኦኬ እሺ ቁጭ ብላ ትለምን፣ ያው የሚያስፈልጋትን ነገር ከሰዎች ትጠይቅ። አንዳንዴ ቁጭ ካሉበት ቦታ ምንም ነገር ሳያገኙ ሲቀሩ ይነሱና ምግብ ቤቶች ላይ ይለምናሉ። ምግብ ቤት በር ቆመው ይጠይቃሉ። ምግብ ተመላሻለ ያሉ በእናት ያ ተመላሽ በስመ አብ ወልድ በጣም ነው የሚከብደው። እና እናት ምግብ ቤት በር ላይ አንኳኩታ ቡሌ ስትጠይቅ ምግቡ ላይኖር ይችላል። የሚሰጣቸው ምላሽ ደግሞ እጅጉን በጣም ያሳዝናቸዋል፣ ልብ ይሰብራሉ በጣም። ከዚህም የተነሳ እኔ አሁን አንዳንድ ጊዜ እናቶችን ከጎዳና ላይ አንስቼ ሆቴል ይዣቸው ሲገባ ይሄ ሆቴል ለኛ እኮ አይፈቀድም ይከለከላል ማለት እንዴ ምግብ ቤት ይዛቸው ስትገባ አያምኑም፣ አይቀበሉኝም። እኔን ገና ድጋሚ አስረዳቸዋለሁ። ያ ማለት መጀመሪያ ሲሄዱ የተባረሩበት ቤት ስለሆነ መጀመሪያ ሲሄዱ